ሰላም እንዴት ናችሁ? ከዚህ በፊት ብዙ ዩኒቨርሲቲዎች የሚሰጡ 10 የኢንጂነሪንግ ዲፓርትመንቶች በሚል ርዕስ በሁለት ክፍል አይተናል። አሁን ደግሞ አንዳንድ ተማሪዎች በጠየቁን መሰረት አርኪቴክቸር ስለምንድን ነው የሚያጠናው፣ ምን አይነት ስኪል ይፈልጋል፣ ሜጀር ኮርሶቻቸው ምን ምንድን ናቸው፣ ኢትዮጵያ ውስጥ እየተሰሩ ያሉ ፕሮጀክቶች እንዲሁም የስራ ዕድሎች በዚህ ቪዲዮ የምናይ ይሆናል። እስከ መጨረሻ አብራችሁኝ ከቆያችሁ ብዙ ነገር ታተርፋላችሁ። እንዲሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሌትስ ጎ። አርኪቴክቸር በኢንጂነሪንግ ስር የሚገኝ ዲፓርትመንት ነው። በብዛት ሲቪል ኢንጂነር ፋካልቲ ውስጥ እንደ አንድ ዲፓርትመንት ይሆናል። አንዳንድ ዩኒቨርሲቲዎች ደግሞ ለብቻው የሚሰጥበት አጋጣሚ አለ። በግልም የሚሰጥባቸው እንደ አዲስ አበባ ያሉ ቦታዎች አሉ። ግን አርኪቴክቸር ምንድን ነው የሚለውን ስናይ it is the art and science of designing, constructing buildings and other physical structures, which is it includes activities planning ይጀምራል። ከዛ ዘን ዲዛይን ኮንስትራክሽን ኤንድ ማኔጅመንት ኦፍ ስፔስስ that are functional, aesthetic and sustainable, which means ከኮተም ከሲቪል ጋር አብሮ አንድ ዲፓርትመንት ውስጥ አንድ ፋካልቲ ውስጥ ነው። ያ ማለት ኮንስትራክት ማድረጉ ላይ ዲዛይን ያደርጋሉ፣ ቢልዲንግ ኮንስትራክት ያደርጋሉ። አሁን ዲዛይኒንግ ብቻ አይደለም፣ ኮንስትራክት ያደርጋሉ። ያ ብቻ ሳይሆን ቢልዲንግ ብቻ አይደለም፣ የተለያዩ ፊዚካል የሆኑ ስትራክቸሮች እንደ ድልድይ ሊሆን ይችላል፣ በጣም ብዙ ነገሮች ማለት ነው። ቦዮች ሊሆኑ ይችላሉ። ያንዳንዱን ነገር ፊዚካል ስትራክቸር ያለውን ቢልዲንጎችን፣ ህንፃዎችን፣ የተለያዩ ነገሮችን ዲዛይን ያደርጋሉ። which is አርት ነው፣ ሳይንስ ነው፣ ሁለቱንም የያዘ ፊልድ ነው ማለት ነው። ዲዛይኒንግ ላይ ሲጀምር የመጀመሪያው ነገር ፕላን ማድረግ ነው። አሁን አርኪቴክቸሮች የሚሰሩ ነገር የመጀመሪያው ኤቭሪ ኢንጂነር የመጀመሪያው ስራ ፕላን ማድረግ ነው። ደን ዲዛይን፣ ደን ኮንስትራክሽን ይደረጋል። ኮንስትራክት ከተደረገ በኋላ ደግሞ ስፔስ ማናጅመንቱ ዳታር ፋንክሽናል ነው ወይ፣ ኤስቴቲክ ውበት አለ ወይ፣ ሰስተኔብል ቀጣይነት ያለው ነገር ወይ ነው ወይ የሚለውን ነገሮች በሙሉ አካቶ የሚይዝ ዲፓርትመንት ነው። ሳይንስ ነው፣ አርት ነው። ሜጀር ኮርሶቻቸው የመጀመሪያው ዲዛይን ስቱዲዮ የሚባል ሜጀር ኮርስ አላቸው። አርኪቴክቸራል ሂስትሪ ኤንድ ቲዮሪ፣ ስለ አርኪቴክቸር ሂስትሪ ኤንድ ቲዮሪ ከየት ወዴት እስከየት ያለውን ድረስ በደንብ የሚያሳይ ኮርስ ነው። ቢልዲንግ ቴክኖሎጂ አንድ ኮርሶቻቸው ናቸው። ኢንቫይሮንመንታል ሲስተም፣ ይሄም ሌላ ሜጀር ኮርሳቸው ነው። አርባን ዲዛይን አርባን ኢንጂነሪንግ ተብሎ ሌላ የኢንጂነሪንግ ዲፓርትመንት ቢኖርም ግን አርባን ዲዛይን ተብሎ አርኪቴክቸርም ይወስዳሉ። ላንድስኬፕ አርኪቴክቸር፣ ኮንስትራክሽን ማኔጅመንት፣ ኮምፒውተር ኤድድ ዲዛይን ለምሳሌ እንደ አውቶካድ፣ ሬቪት የሚባል የራሳቸው የሆኑ የኮምፒውተር ኤድድ ዲዛይን አላቸው። if you want to be more productive in this department, you have to make sure some knowledge about CAD, which is በጣም በተደጋጋሚ አሳይመንቶች ይሰጣሉ። የሆነ ነገር ዲዛይን እንድናደርግ የሚሰጠው ነገር ያለ የሚሰራ ያን ዱፕሊኬት እንድናደርግ ነው። ፎር ኤግዛምፕል መስቀል አደባባይ ሊሆን ይችላል፣ ትላልቅ የወዳጅነት አደባባይ፣ እንደዚህ አይነት በተደጋጋሚ የሚሰሩ ህንፃዎችን ታዋቂ የሆኑ ህንፃዎችን ነው በተደጋጋሚ የሚሰጠውና ሞርዛ ላይ አንደርስታንዲንግ ያስፈልጋል። ኮምፒውተር ኤድድ ዲዛይን ትምህርት አላቸው። ካድ ወይም አውቶካድ፣ ሬቪት ሊሆን ይችላል። የተለያዩ ሶፍትዌሮችን ይወስዳሉ። ከዛም ተጨማሪ ቢልዲንግ ኮድስ ኤንድ ሬጉሌሽን፣ ይሄም አንድ ሜጀር ኮርሳቸው ነው ማለት ነው። ሜጀር ኮርሶቻቸውን ካየን ምንድን የሚለውን አርኪቴክቸር ካየን ስኪልስ፣ አንድ አርኪቴክቸር ሊኖረው የሚገባው ስኪል ምንድን ነው? which is ይህን የማነሳው በእርግጥ አሁን ላይ ኖራችሁ ይችላል። ግን if you have some skills, yes, you have to select የምትፈልጉትን ነገር እንድትመርጡ ነው። ወይም ደግሞ በቀጣይ በሚኖራችሁ ከመርጣችሁ በኋላ እንኳን ምን አይነት ስኪል ያስፈልጋል የሚሉትን አእምሯችሁ ላይ ይዛችሁ እነዛ ስኪሎች ላይ ሞር ዴቨሎፕ እንድታደርጉ ነው። አንድ አርኪቴክቸራል ኢንጂነር የሚያስፈልገው ስኪል ስትሮንግ የሆነ አናላይቲካል ስኪል ያስፈልገዋል። እያንዳንዱ ነገሮች በደንብ ኤክሴል ላይ ያሉ ነገሮችን መረዳት የሚችል እሱም ደግሞ ሞር ፋንክሽናል በሆነም ግን ሌሎቹ ማስረዳት መቻል አለበትኝ። ፕሮብለም ሶልቪንግ ኤቢሊቲ ሊኖረው ይገባል። የተለያዩ አዲስ ፈጠራዎችን፣ አዲስ ዲዛይኖችን ነው። አርት ነው፣ ሳይንስ ብቻ አይደለም። which is an art. ፕሮብለም ሶልቪንግ ኤቢሊቲ ሊኖረው ይገባል። እነዚህ ነገሮች አብዛኛው ወይም ደግሞ ኤቭሪ ኢንጂነር ሊኖረው የሚገባው ስኪሎች ናቸው። ፕሮፊሽንሲ ኢን ኢንጂነሪንግ ዲዛይን ሶፍትዌር which is CAD ሊሆን ይችላል። CAD፣ ሶሊድ ወርክ፣ ሞር አውቶካድ፣
ሬቪት እንዲሁም የተለያዩ ሶፍትዌሮች አሉ። እነሱ ጋር ሞር ፕሮፊሸንሲ ሊኖራቸው ይገባል። ክሬቲቭ ዲዛይን ስኪል ሊኖራቸው ይገባል። ቢካዝ አሁን ላይ ሞር ኤአይ አለ። ሰው ሃው ካን ዩ ኢንተራክት ዊዝ ኤአይ ኤንድ አዘር የሆነ የምታዩት ነገር በሙሉ ወደ ክሬቲቭ የሆነ ዲዛይን መቀየር አለባቸው። መቀየር ትችላላችሁ። ዓለም ላይ ያሉ ትላልቅ አርኪቴክቸራል ኢንጂነሮች ወይም ደግሞ ዲዛይነሮች የማይገመትን ዲዛይን ነው ክሬቲቭ በሆነ መንገድ ነፍስ ዘርተውበት እንዲታይ የሚደረግ ሰው እያንዳንዱ የምናያቸው ትላልቅ ውጭ ላይ ያሉ ህንፃዎች በሙሉ ብናይ ዲዛይን የተደረጉት ከሆነ ነገር ነው። ክሬቲቭ የሆነ የዲዛይን ስኪል ያስፈልገናል። ኮሚኒኬሽን ስኪል እኛ ዲዛይን ያደረግነውን እኛ ላንሰራው እንችላለን። ቢኮዝ ሲቪል ኢንጂነሮች አሉ፣ ኮተም ኢንጂነሮች አሉ። እነሱ ጋር ነው የምንሰራው። ሰው የሰራነውን ነገር ሌሎቹ ማስረዳት መቻል አለብን። ኮሚኒኬሽን ስኪል ወሳኝ ስኪል ነው። ፕሮጀክት ማናጅመንት ስኪል የሰራነው አለ፣ ሌሎች የሚሰሩት አለ። ለብቻችን የምንሰራው በጣም ጥቂት ነገር ነው። ሰው በግሩፕ ነው የምንሰራው። በግሩፕ ስንሰራ ያን ፕሮጀክት ማናጅመንት ስኪል ሊኖረን ይገባል። እንዲሁም ኮላቦሬሽን ወይም ደግሞ ቲም ወርክ ከሌሎች የስራ ባልደረቦቻችን ጋር ኮሊጎቻችን ቲምሜት ሊሆን ይችላል። እነሱ ጋር በደንብ ኮላቦሬሽን ሊኖር ይገባል ማለት ነው። ኢትዮጵያ ውስጥ አሁን ላይ ያሉ ፕሮጀክቶች ምን ናቸው? አርኪቴክቸራል ሞር የሚስቡ ወይም ደግሞ በዛ ዙሪያ ካልቸራል ሄሪቴጅ ፕሮጀክቶች በጣም በብዙ አካባቢዎች ላይ የባህላዊ ቅርሶችን በጣም የመመለስ ፎር ኤግዛምፕል የነ ላሊበላ፣ አክሱም፣ አሁን ላይ በቅርቡ የተሰራው ጎንደር፣ እነ ጂማ አባጅፋር እነዚህ በሙሉ አርኪቴክቸራል ሄሪቴጆቹን ወደ አዲስ ወይም ደግሞ ከነበሩበት ገጽታ ወደ ድሮ ምን ይመስሉ ነበር ወደሚለው እየተቀየሩ ነው። ሞር እነዚህ ነገሮች አርኪቴክቸራል ኢንጂነሮችን ይፈልጋል። ይሄ ፕሮጀክት አለ። ሰስቴኔብል ሃውሲንግ ኢኒሺዬቲቮች አሉ። በጣም እየተበረታታ ያለ ነገር ነው። እዚህ ላይ የመሳተፍ እድል አርባን ዴቨሎፕመንት ፕላን ይህም አንድ ፕሮጀክት ነው። አሁን ላይ ኢትዮጵያ ውስጥ እየተሰራ ያለ ኮሚኒቲ ሴንተሮች፣ በጣም ብዙ ኮሚኒቲ ሴንተሮች እየተሰሩ ነው በተለያዩ አካባቢዎች። ፐብሊክ ቢልዲንጎች በጣም ብዙ አሁን ላይ የተጀመሩ አሉ። እነዚህ ፕሮጀክቶች ናቸው። ከተመረቀን ከወጣን በኋላ በምን አይነት የጆብ ኦፖርቹኒቲ ነው የምንሳተፈው? አንድ አርኪቴክቸራል ኢንጂነር ምን አይነት ዘርፎች ውስጥ ሊገባ ይችላል? እንደ አርኪቴክት ሊቀጠሩ ይችላል። እንደ አርባን ፕላነር ሆኖ የመቀጠሩ እድል አለው። ላንድስኬፕ አርኪቴክት ሆኖ የመቀጠር እድል አለው። ኮንስትራክሽን ማኔጀር የመሆን እድል አለው። እነዚህ በሙሉ ኢንቴሪየር ዲዛይነር ሆኖ የጆብ ኦፖርቹኒቲ አላቸው ማለት ነው። በእነዚህ አይነት መልኩ አንድ አርኪቴክቸራል ኢንጂነር ውጭ ላይ ሲወጣ እነዚህን የስራ እድሎች ውስጥ መሳተፍ ይችላል። አብዛኞቹ የሚወስዷቸው ኮርሶች ናቸው። ከዛ በተጨማሪ ቢልዲንግ ኢንስፔክተር ሆነው ይሳተፋሉ ማለት ነው። አካዳሚክ ሮልስ ለማስተማር ለምሳሌ ዩኒቨርሲቲ ውስጥ ገብተው እንደ ሌክቸረር ሊሆኑ ይችላሉ። ሌሎች ኮሌጆች ላይም በዛ መልኩ የማስተማር ሊያጋጥማቸው ይችላል ማለት ነው። ይህን ይመስላል ጆብ ኦፖርቹኒቲያቸው። ይህን ቪዲዮ እንዳያችሁት በዚህ መልኩ ተዘጋጅቷል። ሌላ የምትፈልጉት ጥያቄ ካለ ኮሜንት ሴክሽን ላይ መጻፍ ትችላላችሁ። ላይክ፣ ሼር ኤንድ ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁ ቪዲዮ ለጓደኞቻችሁ ሼር አድርጉላቸው። ቴንክ ዩ